ሰላም ጤና ይስጥልኝ ክብራት ተመልካቾቻችን ዛራ ሚዲያ ነው መከታተል ላይ የምትገኙት ዩቲዩብና ሳተላይት ላይ ያላችሁ ክብራት ተመልካቾቻችን ወቅታው ጉዳይ ዝግጅታችን አሁን ጀመረናል አብራችሁ እንድትቆዩ ከወዲሁ ግብዣችን እናቀርባለን ቆየት ብለን የመጣን ዘግይተናል ከሰዓታችን ከፕሮግራሙ ሁሌ ከምናቀርብበት ሰዓት ቀደም ሲል የህወሓት ምክትል ሊቀመንበር አማኑኤል አሰፋ ቃል መጠይቅ አድርገንለታል በቀደም ወቅታው ጉዳይ በፊት ማለት ነው ጊዜ ካላችሁ በተለይ ተጋሩ የትግራይ ጉዳይ ነው በትግርኛ ነው ለተከታተሉት በዚህ አጋጣሚ እንጋብዛለን ይሄን ወቅታው ጉዳይ ዝግጅታችን አሁን እንጀምረናል ሌሎች ጋር ዳርሱት ሼር አድርጉት ሰብስክራይብ ካላደረጋችሁ ይሄን ቻናል ሰብስክራይብ በማድረግ ጆይን አድርጉ ፕሮግራሙን ዘወትር ለመከታተል የኖቲፊኬሽን ምልክቱን ተጫኑና ምልክት ይሰጣችሁ አትጀምር ዘወትር እንደምንለው ላይክ አድርጉ ሚዲያውን የዚህ ሚዲያ ደጋፊዎች ሜምበር ሁኑ በዓለም የተለያየ አካባቢ ሆናችሁ የዚህ ፕሮግራም ተከታታዮች እና መደገፍ የምትፈልጉ ዩቲዩብ ላይ ሁሌ እናስቀምጣለን ሊንክ እናስቀምጣለን ወርሃዊ ሜምበር በመሆን ሚዲያውን አበረታቱ ሳት ላይ ለሚከታተሉ ተመልካቾች ለመድረስ የበኩላችን ያው የተንገላታንን ቢዮሳት ላይ አለንና ከጎናችሁ ሁሉ እንወዳለን በዛሬ ወቅታዊ ጉዳይ ዝግጅታችን እንዳሰው አፋር ማስጠንቀቂያ ሲሰጡ ቆይተው የአፋር ወንድሞቻችን እዛ ያለው እነ ጻድቃን የሚደግፉት ወደ አፋር ሰላም አስከባሪ ነፃ አውጪ ሐራ መሬት የሚሉት ስለሱ ጉዳይ ማስጠንቀቂያ ሲሰጥ ቆይቷል ዛሬ እርምጃ ወስዶባቸዋል መጠነ ሰፊ እርምጃ ወስዶባቸዋል ስለዚህ ጉዳይ እነግራቸዋለን የማይቀር ጥምረት አለ ብልጽግና ራሱ ገፋፍቶ ያመጣው ያለ ስለዚህ ጉዳይ ምናወራው ነገር ይኖራል በተጨባጭ ብዙ ነገሮች እንደሚመጡ እየታየ ስለሆነ ማለት ነው የኦላና የፋኖ ጉዳዮችም ወደ እናንተ ምናደርሰው መረጃ ይኖርናል ኦላ ኑዛዜ እንዲፈጽሙ አድርጓል ምርኮኞቹን ሻምቡ በቀለ የሚባል ቀበሌ የተፈጸመው ጥቃት በጣም ከባድ ጥቃት ነበር ከዛ የዳኑ ሰዎች ጉዳይ እዛ ልዩ ኃይሉ በተለይ የሰጡት ቃል አለ ለኦሮሞ ህዝብ የገቡት ቃል አለ ስለዚህ ጉዳይም አለ ከዛ በተጨማሪ ትልቁ ደግሞ የዛሬ መግቢያ የምናደርገው ሁለት ፕሮፓጋንዳ ከኤርትራ በኩልም ከብልጽግና በኩልም ሰማለን እንጠብቀው ነበር በተለይ ሰሞኑ ባለፈው አወል ሰዒድ በትግርኛ ጠንከር ያለ ሜሴጅ ይዞ መጥቶ ነበር አማርኛ ይሄን በአማርኛ ቢሆን መልካም ነበር ባልና መሰረት በአማርኛ ለቀውታል ትላንት ገብታችሁ ኢንተርኔት ካላችሁ አዲስ አበባ ኢትዮጵያ ያላችሁ ኢንተርኔት ካላችሁ በአማርኛ ተተርጉሞላችኋል ህድሞና ኢንተርቴይንመንት ብላችሁ ጎግል አድርጉ ሰብስክራይብ አድርጋችሁ ተመልከቱት እሱን ለማንኛውም ግን ፕሮፓጋንዳውን አድምጡት ይሄ መልእክቱን አድምጡ ዛይል መጀመሪያ ግን የዘውትር የፕሮፓጋንዲስት ምርጡ ጋዜጠኛ የሚለው እና ረጋ ብሎ ፖለቲካ የሚተነተን የሚባል አገና ይዞት የመጣ ጉዳይ ከዚህ በኋላ ለትግራይ ብሎ የህወሓትን አንገት መቁረጥ አለብን ብሏል አንገቷን መቆረጥ አለባት ብሎ ያው ኤርትራ ወንድሞቻችን ናቸው ኤርትራ ህዝብና መንግስት ትግራይ ውስጥ ገብቶ ይሄ ምስራቅ አፍሪካን የሚያተራምስ ለኤርትራም መጥፎ የሆነ በጣም ለኤርትራም ዋና ጠንቅ የሆነ ህወሓትን አብረን ማጥፋት አለብን ስለነበረው አሁን ህወሓትና ሻዕቢያ እንደዚህ ሆኑ ነውና መጀመሪያ የህወሓትን አንገት መቆረጥ አለብን ብሎ ያለቃው አንገት ከመቆረጥ የታተረ ነው አንገቱ ለማስቀጠል የታተረ ነው ያለቃው የመጋቢው አንገት ለማስከተል ያው እንትን ለማድረግ የሞከረ ነው ይሄ ሰማይና ምድር እንቀላቅለዋለን በየታጠቅነው ቴክኖሎጂ ህወሓቶች አልተረዱንም ቴክኖሎጂው አለን ሰማይና ምድር እንቀላቅለዋለን ይሄ ሲቪል ነው ምናምን ነው የሚለውም በቴክኖሎጂም ምረት የለንም ብሏል ይሄ በነገ ይዘናው እንመጣለን ይሄ በተለይ ደግሞ ሲቪሊያን በተመለከተ ቴክኖሎጂ ምን እንደምናደርግ የሚለው ነገ ይዘናው እንመጣለን በመራሽ እንደ ጀነራሎችን አንድ ጀነራል ከመከላከያ ጀነራል የነገረን ነው አገና እኮ ከጀነራልም ጀነራል ሆኖ አክት ያደርግብናል አለ እና እንዴት ነው ታዲያ እና ጀነራሎቹን በቃ እንደዚህ ብታርጉ እንደዚህ በሉ እንደዚህ አድርጉ በቃ ቀጣይ ምክትል ጠቅላይ ሚኒስትር አድርጎ ውስጡም አሳምኖታል በቃ ምርጡ ጋዜጠኛ ስላለው በዛው ራሱን እንትን አድርጓል መላጣውስ ስለው እሱማ ምን ድንኳን ሰባሪ ነው አለ ድንኳን ገጣባው ማለት ነው የዲሲው ገጣባ እና እንደሱ አይ የታካ የሱማ ዝም ብሎ ድንኳን ሰባሪ እኮ ነው መንገደኛ እኮ ነው እሱ እኮ ዝም ብሎ መሃል ላይ የተቀላቀለ ነው ይሄ እኮ ከመጀመሪያ ጀምሮ በቃ የኔ አለቃዬ ነው እሱ ብሎ ስለሚያም በዛ ደረጃ ነው ለማንኛውም እሱ ይሄ ሰከንደሪ ነው ጉዳያቸው እንደመግቢያ እናርገውና ሁለት አጫጭር ቪዲዮዎች ከአዲስ አበባና ከአስመራ እናሰማቸዋለን እና ያለን እንዲሁ
እኛ ጉዳያችን እሱ ነው። መጀመሪያ በዚህ በኩል ኢትዮጵያ ተዘግታ ትኑር፣ ኢትዮጵያና ኤርትራን በጠላትነት እየተፈላለጉ በድህነት ተቆራምደው ይቀጥሉ የሚል አትንኳቸው፣ አትድረሱባቸው የሚል የክህደት የነውር ጥግ ሊያገግሙበት ቀና ሊሉበት አይችሉም። ምናልባት ምንድነው ሞክረው ስላልተሳካላቸው በመንገድ መሪነት አዲስ አበባ ያደርሱናል ብለው አስበው ሊሆን ይችላል። ከዚህ በኋላ አዲስ አበባ አይደለም ምናልባት ተቀጥላለሁ የሚባል ነገር ካለ ሁላችሁም አስመራ ተገቡ ከሆነ የሚታይ ነው የሚሆነው። አዲስ አበባ የለም። የሌላ ዓለም ውስጥ ያለ ነው። በፍጹም የማይታሰብ የማይደረስበት ምናልባትም ዛሬ የምትመኩባቸው ምናልባት የቲፒኤልኤፎቹ ላይ የተወሰኑ ላይ ይመኩ ይሆናል። ተቆንጥጠው የሆነ ቦታ ላይ ሲቀመጡ ምናልባት ታዩም ይሆናል። ብለን አንዳንድ እኔ የተለየ መረጃ ምሮኝ አይደለም አጠቃላይ ቴክኖሎጂ ምናምን ነገር ሳይ ስገመግም ሰማይና ምድር የተደፋባቸው የሚመስል ነገር ሊገጥማቸው ይችላል። ሰማይና ምድር ነው እንግዲህ አጌና በዚህ ይጎረራል። ሙርከኛ ህወሓትን ሲያስፈራራ፣ ሙርከኛ ሻዕቢያን ሲያስፈራራ ተመልከቱ። ሰማይና ምድር ሊገላበጥባቸው ይችላል። እና አዲስ አበባ ብሎ ነገር የለም። ሁላችሁም አስመራ ትሄዳላችሁ። ባለፈው አስመራ ሄደን መፈንቅለ መንግስት እናደርጋለን፣ ሀገሪቱን እንገለብጣለን ሲል የነበረ ፕሮፓጋንዳ አሁን ሁላችሁም ተሰባስባችሁ አስመራ ትሄዳላችሁ። አዲስ አበባ ግን መምጣት አትችሉም። ጉዳያችን ይሄ ጠንከር አድርጉት። አርስቱ ላይ የማይቀረው ጥምረት አለ፣ የማይቀረው ጥምረት አለ። እናቱ ሆድ ብትገባ አዲስ አበባ የለም፣ ከፈለክ አስመራ ትሄዳለህ ምናምን የምትልበት ታሪክ አብረን አለን እኮ። የኛ ፀሐይ እየበራች ነው፣ የእናንተ ፀሐይ እየጨለመች ነው፣ እየጠለቀች ነው። የኛ እየበራች ነው። የኛ ወጋገን ላይ ነው ያለን፣ እንትን ላይ ነው ያለን። ወጋገን ማለት እንዲሁ ብርሃኑ ምናምን የሚታይ ነው አይደል? ምን ደረጃ ላይ እንዳለ ብልጽግና ተመልከቱ። አብይ ምን እያለ እንዳለ ፋኖ አዋረደኝ፣ ወልዲያ ተዋረድኩ፣ ወሎ አዋረደኝ፣ እኔ ስንት ነገር ሚሳይል አለኝ አሰብ ገባለሁ እያልኩኝ ፋኖ በዚህ ባቋራጭ አዋረደኝ እያለ ጀነራሎቹን እየተሳደበ ነው የሚውለው። የተረጋገጠ መረጃ ነው ወደ እናንተ የምናደርሰው፣ የተረጋገጠ እየተሳደበ። ለማንኛውም አንድ የአዲስ አበባ እንጨምራለን። እናቱ ሆድ ቢገባ ይሄ ፕሮፓጋንዳ ሚዲያ ላይ እንዲህ ተናገረ ማቀዝቀዣ ዝም ብለህ ያው በል ምናምን ብሎ ካለ ጀምረው ተብለህ ነበር ባለፈው። ለምን አትሞክረው? የምታስፈራራው ካለ ለምን አትሞክረው? ተምዛግዛግ አለኝ እንደዚህ ትንንሽ ድሮኖች አሉ፣ እንደዚህ አጥፍቶ ጠፊ ድሮኖች አሉ ምናምን የምትለው ነገር የፋርሴ ቡላ ነው። ጠቅላይ ሚኒስትሩ ፋርሴ ቡላ ነው፣ ማንም ይፈራ ነገር የለም ተብሏል። ሁለተኛ ጨምርና እንሄዳለን። የፌደራል መንግስት ለምን ይገባል የሚሉ ሰዎች ቲፒኤልኤፍ ምንድነው ኤርትራ ላከችውም ህወሓት በተወሰነ ደረጃ ታጣቂዎቿንም ምናምን ከታ የተሳተፈችበት ነገር ሲኖር እዚህ ምናምን ላይ ወልዲያ ወይ ምናምን ላይ የተንደፋደፈ አይቀጥልም። የኢትዮጵያ መንግስት ሄዶ አናቱን መቁረጥ ነው ያለበት። ስለዚህ ያንን ለማድረግ ምናልባት አሁን ለኤርትራኖቹ ትንሽ አድቫንቴጅ የሚሆነው በዚህ ሰዓት በአሜሪካኖቹ በኩል የተጀመረ ነገር ስላለ የኢትዮጵያ መንግስት ከዛ አልፎ ለመሄድ ያለው ድል ምናልባት የተጀመረ ጥረት አለም። ያ የተጀመረ ጥረት የኢትዮጵያ መንግስት ለሰላም ቁርጠኛ መሆኑን ማረጋገጥ ስላለበት፣ ነገር ግን ወደዛ ለመሄድ ማለቅ ያለባቸው ጉዳዮች እስኪያልቁ ይጠብቃል። ነገር ግን በአማራ ክልል በሆነ አካባቢ ላይ ሽፍቶች እያሰማሩ ንጹሃንን እያስጨፈጨፉ እንግዲህ ሌላ ትርክት መጣ እዚህ። በቃ የኤርትራ ጉዳይን ተወውና አንገት መቁረጥ ያለብን ቲፒኤልኤፍ ነው። የቲፒኤልኤፍ አንገት ነው መቁረጥ ያለብን። ኤርትራ አዲስ እንትን ሰርቷል ከአሜሪካ ጋር፣ ትንሽ ከአሜሪካ ጋር ጥሩ ግንኙነት ላይ ስለሆኑ ወደ ኤርትራ የነበረን ሐሳብን ቀይርና የቲፒኤልኤፍን አንገት መቁረጥ ላይ ነው መረባረብ ያለብን። የብልጽግና አፍቅላጤ እንደዚህ የብልጽግና አቋም ነው ይሄ። የብልጽግና ተራ ዩቲዩብ አቋም አይደለም። እና ዋናው ሶማሊላንድም ተሳስተን የገባ ነው።
መጀመሪያው እኮ ሶማሊላንድ ብለን የገባ ነው አሰብ ነበር የዛሬ 3 ሳምንት መስለኛል እንደዚህ ሲል ነበር the same person the same media ሶማሊያ እኮ የታላቋ ሶማሊያ አካል ነበር ሶማሊላንድ መጀመሪያው ነው ስተት ነበር ታሪካዊ ነበር በታሪክም በመናም የኛ የሆነ ቀይ ባህር የኛ ታሪካዊ በራችን ናም የነበረ አሰብ ይሄም ከመማረኩ በፊት አሰብ የኛ የነበረ ይላል 30 ዓመት ሙሉ የተዋጋ አሰብን ይዞ ነበር የኢትዮጵያ መንግስት 30 ዓመት ሙሉ የተዋጋ ኤርትራን የተዋጋ ራንታ አይደለም የኔ ነው ይላል 30 ዓመት ከዛ በኋላ አሽቀንጥሩ አንገቱን ቆርጦ ወደ አዲስ አበባ ሸኘው አዲስ አበባ አይደለም ዚምባብዌ ሸኘው አሁን ትዛለው አሁን ማጠንከር ያለው እኮ አሁን እኮ ሁለቱን አዳክሚያቸዋል ወደ ትግራይ ጦርነት ከትቼ ኤርትራንም አዳክሚያዋለው ትግራይንም አዳክሚያዋለውና አሁን የኢትዮጵያ ቴክኖሎጂም ከዩናይትድ አረብ ኤሚሬት ተበድሬ ኢትዮጵያ 130 ሚሊዮን ነኝ ምናምን ብሎ ከዛ እገባለሁ ብሎ አስቦ እንደገና አሜሪካ ዶናልድ ትራምፕ ደብዳቤ ሲጽፍ ያው እንደምንሰማው በቃ ትንሽ ከበድ ስለሚል ጉዳዩ ወደ እሱና ቆየውና ጉዳያችን መቁረጥ ያለብን ወልዲያ እየተደገፈ ያለው ወልዲያ ፋኖ እየተደገፈ ያለው በሌላ በውጭ ኃይል ነው በሻዕቢያም ነው ያለው በፋኖ በህወሓትም እየተደገፈ ነው እና መጀመሪያው መቁረጥ ያለብን የህወሓትን አንገት ነው አንገት መንቁረጥ አይደለም እኮ ዱቄት አድርገው እኮ ነበርኩ ለማንኛውም ተመልካቾች ጊዜ ስለሌላችሁ ቆረጥ አድርገን ወደ ሌላ ፈንጅ ወረዳ እንሂድ ወይላ ፈንጅ ወረዳ እንስማ በትግርኛ ባለፈው ሙሉ በሙሉ ስላልተረጎምኩላችሁ ጦርነት ጀምራለሁ ካልክ የሆነ ነገር አረጋለሁ ካልክ ሚሳኤል አለኝ ምናምን የምትለው ነገር ካለ እስቲኛም በኤርትራ በነገራችን ላይ ይሄ ፕሮግራም በአማርኛም አይተረጎም በትግርኛ ነው ፕሮግራም የሚሰራው ህድሞና ኢንተርቴይንመንት አፕሎድ የሚያደርገው የአወል ሰይድ በጣም ብዙ ነገር ላይ በጣም ሳይንቲፊክ የሆነ በጣም ኤዲት ተደርጎ ፍሬም ተደርጎ ስክሪፕትድ ነው እንደኔ ስክሪን ላይ ካሜራ ያያየ አይደለም ስክሪፕትድ ነው ፉል ስቶፕ ናም አይረሳ እና መልእክቱ በትግርኛ ብቻ ሳይሆን በአማርኛ መድረስ አለበት ለኢትዮጵያውያን ለብልጽግና ካድሬም ለየዋሁ ኢትዮጵያዊ ጨዋው ኢትዮጵያዊ እና ለጠላትም ለወዳጅም ተብሎ በአጠቃላይ መልእክት አለ እዚህ ላይ መልእክት አለ ደረቴን መርቁልኝ እንደምትል አመንዝራ የጦር መሳሪያዎችን ፋብሪካ ላሳያችሁ ብሎ እየተቀለሰለሰ ሲጋብዛቸው እነዚያ ለአንድ ሰዓት ከስራ ከራቁ የሚሞቱ የሚመስላቸው የህዝባዊ ግንባር አመራሮች ኢትዮጵያ ውስጥ ተንሸራሽሮ ብቻ ነው የተመለሱት ብሎ የሚያስብ ይኖር ይሆን? ከኢትዮጵያ ምን አይነት ዝብት ይዘው ተመለሱ ብሎ የሚጠይቅ ሲኖር ይሆን? እነዚህ ተራሮችና ሜዳዎችን ጋራዎችንና ሸንተረሮችን በጭንቅላታቸው ቀርጸው ግዙፉን የደርግ ሰራዊት አምላክ ሻዕቢያ ነው እስከ ማለት ያደረሱት ከፍተኛ አዛዦች በአዲስ አበባ የበሻሻ ልጅን የጦር መሳሪያ ፋብሪካ ሲመለከቱ እነዚያ ኢንፍራሬድ አይኖቻቸው ኩላሊት ይመረምሩ እንደነበሩ የሚገምት ሲኖር ይሆን? ሶስተኛ የካራቺ አውሮፕላን ማረፊያን ጥሶ አውሮፕላን የጠለፈው ጀግናው የሻዕቢያ የስለላ ቡድን 30 የደርግ አውሮፕላኖችን በሰንበት አውሮፕላን ማረፊያ እምብርት ውስጥ ገብቶ ድባቅ ያደረጋቸው ቆራጥ አመራር ቢያንስ እንኳን ወደ አዲስ አበባ ጅቡቲ መስመር ገብቶ ኢትዮጵያን ተራ ኦክሲጅን ሊከለክላት እንደሚችል ሊገምት ይችል ይሆን? አራተኛ የኤርትራና የትግራይ ሰራዊት የፋኖና የሸኔ ሰራዊት አንድ አይነት ሚሊታሪ ለብሶ ምድራዊ ገሃነም ይሰራር ብሎ የሚያስብስ የለም ይሆን? ይህ የመሬት ገጽታ ነው። የሰማይን ደግሞ እንያዝ። አምስተኛ የውክልና ጦርነትን ትርጉም አላወቀውም። ቀይ ባህርን መንካት ማለት ሩሲያ፣ ሳውዲ አረቢያ፣ ግብፅ፣ ቻይና ሳትቀር አያሌን አገሮች ጥቅሞቻቸውን ለማስከበር ለሶስተኛ ዓለም ጦርነት ልምምድ እንዲያደርጉ የሚጋበዝ መሆኑን አይገነዘቡምን? ብዛዕባ አሜሪካውን ሓዙ ዳዓኛ ዝኾነ ወረ ኤርትራ ዩኤስ ሪሌሽንስ ኣብ ትሕቲ ዝብል ብሚኒስትሪ ጉዳያት ወፃኢ አቶ ዑስማን ሳልሕ ዝተመርሐ ልኡኽ መንግስቲ ኤርትራ ምስ ኣመኻሪ ፕሬዚደንት ሕቡራት መንግስታት አሜሪካ ኣብ ጉዳይ አፍሪካ ታሪክ የቀየረው ይሄ ታሪክ ነው። ይሄ በተለይ የማሳድ ነው ማሳድ የሚሉት የአፍሪካ ልዩ መልእክተኛ ዶናልድ ትራምፕ ከረጅም ዓመት በኋላ በሲኒየር ኦፊሻልስ ደረጃ ለመጀመሪያ ጊዜ የተካሄደ ውይይት ነው ብሎታል። ባለስልጣኑ የአሜሪካ ባለስልጣኑ ለመጀመሪያ ጊዜ ከሃይ ሌቨል ኤርትራ ዴሌጌሽን በኦፊሻል ደረጃ የተደረገ ውይይት ነውና ይሄን ኢንጌጅመንት ስኬል አፕ አድርገን በጣም ብዙ ጉዳዮች እንሰራለን ብለው የተወያዩበት ነው። በሱ ላይ ልጨምርላችሁ የኤሪትሪያን አሜሪካን ዜጎች ከቴድ ክሩዝ ጋር ሴናተር ቴድ ክሩዝ ጋር ትላንት ውይይት አድርጓል። ድልድይ ትሆናላችሁ በአሜሪካና በኤርትራ
ያው ትውልደ ኤርትራውያን ስለሆነ አሜሪካውያን ሆኖ ድልድይ ትሆኑናላችሁ ብሎ ቴድ ክሩዝ ቃል ገብቶላቸዋል። አብረን እንሰራለን ብሏል። ስለዚህ ይሄ ነገር መሰረት ያለው ነው። ዶናልድ ትራምፕ ደብዳቤ ስለጻፈ ለፕሬዝዳንቱ ብቻ አይደለም እና ነገሩ በጣም ጠንካራ ያለ ነገር ነው። ኢስታብሊሽ የተደረገው ቤዝመንቱ ወለሉ በደም ተሰርቶ እየሄደ ያለበት ነው። በተቃራኒው ደግሞ አብይ አህመድ ደግሞ የልዑሉ የዱባዩ ሰውዬ ጓደኛ ሆኖ ቀረ። አድርግ ያለው እሺ ጌታ የሚል ሌላ የለም። ዲፕሎማቲክ ከሶማሊያ ግንኙነት የለው፣ ከአልቡርሃን ጋር ግንኙነት የለው፣ ከኤርትራ ጋር ግንኙነት የለው፣ ከፋርማጆ ከጅቡቲ ጋር የለው። ማንም የሚንቀው ካጋሜ ስትሉት ይሄ ካጋሜ ፎቶ የካጋሜ